አሰማም እየሞከርኩኝ ነው አልስማማም በዚህ ሐሳብ አትሞክር ስትፈልግ አከራዩም እየሞከረ ነው እየተወራ ያለው ስለ ቤት ክራይ አይደለም እየተወራ ያለው ስለ ብዙ ነገር ነው እየሞከርኩኝ ነው ይህ ተራ አባባል አይደለም ለዚህ ነው በርካታ ሰዎች የየራሳቸው መልከታ በማስቀመጥ ላይ የሚገኙት ይህ በተራ የቲክቶክ ቪዲዮ ህዝብ በመቀስቀስ መንግስትን ለመጣል የታለመ ሴራ ነው የሚሉም ብቅ ማለት ጀምረዋል በተቃራኒው ደግሞ ሰፊው ህዝብ ይህ ስለ ኑሮ ትግል እንጂ ፖለቲካ አይደለም ሲሉ ለዚህ ቪዲዮ ጥብቅና ቆመዋል በእርግጥ ይህን የኮሜዲያን ያሲንን ቪዲዮ ተጠቅመው የህዝቡን ስሜት በሚኮረኩሩ ቃላት ለፖለቲካቸው በመጠቀም መጪውን ምርጫ ለማሸነፍና በትረ ስልጣኑን ለመቆናጠጥ ያለመ የፖለቲካ ፓርቲ እንዳለ ተመልክተናል ለመሆኑ ይህ ፓርቲ ማን ነው በማስረጃም ጭምር እናሳያችኋለን በተጨማሪም ኮሜዲያኑ በዚህ ምርጫ በደረሰበት ሰዓት እንዲህ አይነት ስሜት ኮርኳሪ ህዝብን መንግስት ላይ እንዲያነሳሳ የሚያደርግ ቪዲዮ መስራቱ ሆን ብሎ ነው የሚሉ የመንግስት ደጋፊ አካላት በርክተዋል በዚህ ምክንያት ኮሜዲያኑ በጊዜያዊነት እንደታሰረ የሚወጡ ያልተረጋገጡ መረጃዎች አሉ እኛም ይህ ዜና እውነት ወይስ ተራ አሉባልታ የሚለውን አጣርተን እናስደምጣችኋለን ከመጨረሻው በመቆየት በርካታ መረጃዎችን ያድምጡ ቪዲዮን ላይክ በማድረግ እንዲጀምሩ እያልን በቀጥታ ወደ ዝርዝሩ እናልፋለን ሰሞኑን ኮሜዲያን ያሲን የሰራው ቪዲዮ መነጋገሪያነቱ ቀጥሏል እየሞከርኩ ነው የሚለው ቪዲዮ የአብዛኛው ኢትዮጵያዊ እውነት የሚገልጥ በመሆኑ በብዙዎች ዘንድ አድናቆትን አግኝቷል ይህ የኮሜዲያን ያሲን ቪዲዮ በውስጣችን ደብቀን ያዝናቸውን ጭንቀት ተስፋ የመቁረጥ ስሜቶችና የመትረፍ ወይንም ሰርቫይቫል ትግላችንን በመስተዋትነት ያሳየን ድንቅ ስራ ነው እየሞከርኩ ነው የሚለው ቃል ለብዙዎች የዕለት ድካም የኑሮ ውድነት እንዲሁም የስነ ልቦና ጫና መገለጫ ነው ኮሜዲያን ያሲን ከዚህ በፊት በተለያዩ የኮሜዲ ስራዎቹ በደንብ ይታወቃል የተለያዩ ካራክተሮችን በመጫወት የሚታወቀው ኮሜዲያን ያሲን በተለይ ደግሞ በዶንኪ ቲዩብ እንዲሁም በራሱ የቲክቶክ አካውንት በርከት ያሉ የኮሜዲ ስራዎችን ሰርቷል ያሁኑ እየሞከርኩኝ ነው የሚለው ቪዲዮ ግን እንደሌላው ጊዜ የኮሜዲ ዘውግ ያለው ቪዲዮ ሳይሆን ትንሽ ጠጠር ያለ እንዲሁም ጠንከር ያለ መልእክት የሚያስተላልፍ ቪዲዮ ነው እየሞከርኩኝ ነው ስለ ቤት ኪራይ ብቻ አይደለም እየሞከርኩኝ ነው ስለ ብዙ ነገር ነው ብዙዎች እየሞከሩ ነው በሊቢያ በኩል ድህነትን ለማምለጥ እየሞከሩ ያሉ አሉ እየሞከሩ ህንድ ውቅያኖስ ውስጥ ሰምጦ ይቀሩ አሉ በየአረብ ሀገሩ በየቀኑ ከአረቡ ከህንድ ጋር እየታገሉ እየሞከሩ ያሉ አሉ ከሮማኒያ እንግሊዝ ለመግባት በአውሮፓ ጨለማ በየጫካው እያደሩ መንገድ ለማግኘት ሙከራ ውስጥ ያሉ አሉ ብቻ ብዙዎች በብዙ መንገድ እየታገሉ እየሞከሩ ይገኛሉ ይሁን እንጂ ይሄን የሰፊውን ህዝብ ስሜት ወደ ጎን በማለት የዚህን ቪዲዮ ትርጓሜ በተሳሳተ መንገድ የሚናገሩም አሉ አልስማማም በዚህ ሐሳብ አትሞክር ስትፈልግ አከራዩም እየሞከረ ነው ከቻልክ ቤቱን ልቀቀለትና የተሻለ የሚከፍለው ሰው መጥቶ ተከራይቶ ለአከራዩ ገንዘቡን ይክፈለው አከራዩም እየሞከረ ነው እንዳደመጣችሁት ኮሜዲያን ያሲን ባሰበበት መንገድ ሳይሆን በራሳቸው መንገድ የተረጎሙ ብዙዎች ናቸው የቪዲዮ ጭብ አንድን አከራይ ለመውቀስ ወይንም ለመኮነን ሳይሆን ህይወትን እንዴት እንደሚጋፈጥና ለማሸነፍ እየሞከረ እንዳለ ነው ይልቁኑ ለአከራዮች ድምጽ የሚሆን ቪዲዮ ከዚህ ቀደም እንደሰራም ይታወቃል ይሁን እንጂ ይህን ጥሩ መልእክት ወደ ፖለቲካ በመውሰድ ኢዜማ ፓርቲ ለራሱ ፍጆታ ተጠቅሞታል እንደምትመለከቱት እየሞከርኩ ነው የሚለውን መልእክት በመውሰድ ለራሱ ዓላማ ለመጠቀም ሞክሯል ይህ ደግሞ አግባብነት የሌለው ነው ሲሉ በርካቶች ይናገራሉ ውድ ቤተሰቦቻችን ይሄን የኢዜማን ተግባር ተገቢ ነው ይላሉ ሐሳባችሁን ኮሜንት ላይ አስቀምጡልን በተመሳሳይ ሁኔታ ደግሞ የገዢው መንግስት ደጋፊዎች ነገሩን መንግስትን የመጣል ሐሳብ ነው ሲሉ ይደመጣሉ የመንግስት ካድሬ የሆነው የመንግስት ስም ለማጠልሸት ነው በማለት ተራ የፖለቲካ ፕሮፓጋንዳውን ይሰራበታል መጻፍ ስለቻለ ብቻ ይዘባርቃል ሲሉ በርካቶች ይተቻሉ አንዳንዶች ደግሞ የሰው ልጅ መጣር መስራት አለበት ይላሉ ለዚህ ደግሞ አንድ ጥያቄ ይቀርባል እስቲ አካባቢያችሁን ፈትሹ ጎረቤታችሁን አድምጡ ሰው እንዴት ነው እየኖረ ያለው ይህ ስለ ኑሮ ትግል እንጂ ፖለቲካ አይደለም ሁሉንም ነገር ፖለቲካ አድርጋችሁ የህዝብን ድምጽ እንዳይሰማና ችግሮቻችን መፍትሄ እንዳይኖራቸው ከማድረግ ባሻገር ሌላ ጥቅም አይኖረው ማንንም የፈለገው መደገፍ ይችላል ነገር ግን የህዝብን ቁስል እንደተራ አይታችሁ በተራ ቪዲዮ መንግስት አይቀየርም ይያላችሁ ያላችሁ ሰዎች የእውነት ይህን አሳፋሪ ሐሳባችሁን ተውት የዚህ ሐሳብ አራማጆች ቢያንስ ህዝብ ላይ ስታላግጡ ከህዝብ ጋር እንደምትኖሩ ባትዘነጉት መልካም ነው በእርግጥ ህሊናችሁ አይወቅሳችሁም ወይ ብሎ ለመናገር ህሊና ያለው ሰው እንዲህ አይልም ከሆናችሁም ደግሞ ህዝብ ላይ ለማላገጥ አትሞክሩ የወጣችሁት ከዚህ ህዝብ ነውና የሚሉ የቁጭት ሐሳቦች በየማህበራዊ ድረገጹ ላይ ተመልክተናል እናም በራሳችሁ ጫማ ውስጥ ሌላውን ለመለካት አትሞክሩ ሁሉም ኢትዮጵያውያን ለመለወጥ ገቢውን ለማሳደግ ሀብት ለማከማቸት ሳይሆን በልቶ ለማደር ልጆቹን ለማስተማር
ለመኖር እየሞከረ ነው ሲሉ የዚህ የኮሜዲያን ያሲን ቪዲዮ ደጋፊዎች ይናገራሉ። በተቃራኒው ደግሞ እየሞከርኩኝ ነው የሚለው አሳፋሪ ትሬንድ ነው በማለት በዚህ በኮሜዲያኑ ቪዲዮ ላይ ጠንካራ ትችት የሚያደርሱ ሀሳብ ሰጪዎችንም ተመልክተናል። ይህ ርዕስ ስንት ጊዜ እንደሚገለን ለማወቅ ጠለቅ ብሎ ማሰብ ራሱ አያስፈልግም። ምን አይነት ሰዎች ይህንን ነገር በምን ምክንያት ወደዱት የሚለውን በቅደም ተከተል እንመልከተው ይላል ሀሳብ ሰጪያችን። አንደኛ፣ ቃሉ ላይ ትልቅ ችግር አለበት። እየሞከርኩኝ ነው ካልክ በሙሉ አቅም አንድ ነገር ላይ አትቆይም። ጭንቅላት ለራሱ የፈጠረው የእርካታ ቃል ስለሚሆን በአጭሩ ኮስተር ብለህ አደረግኩ ማለት እንዳትችል ስለሚያደርግ ነው። ሁለተኛ፣ ለመሸነፍ ጥሩ ምክንያት መደርደሪያ ታገኛለህ። ሁሌ ጠዋት ለመነሳት እየሞከርኩኝ ነው ትላለህ። ክብደት ለመቀነስ እየሞከርኩኝ ነው አትበል። ብድሩን ለመመለስ እየሞከርኩኝ ነው አትበል ያለ ሀሳብ ሰጫችን ይቀጥላል። ሶስተኛ፣ አንድ ቦታ አድርቆ ያስቀምጣል። ሙከራ ሁሌ ላቦራቶሪ ውስጥ ብቻ የሚደረገው ጉዳቱ ካንተ አልፎ ሌሎችንም አፌክት ስለሚያደርግ ነው። አንድ ቦታ ብቻ የሚያስቀር ነገር ደግሞ መቅረት አለበት። ሙከራ የመስመር መጀመሪያ ላይ የሚገኝ ነው እንጂ ከማድረግ በጣም ቀድሞ የሚመጣ አይደለም። እየሰራው ነው ማለት ከጀመርክ ሐሳብ ስራውን ከፍና ዝቅ እያደረገ ያየዋል እንጂ ገና ለገና ሞከርኩ ብለ ጅል አትሁን። ደፋሮች ሁሌ ያልፍላቸዋል። አንጻራዊ ነው። ማንም ሁን ማን አጭበርብሮ ነው ከመንግስት ጋር ሰዎች አሉት። እረ እሱማ ለሊት ጅብ ይጋልባል። የምታስብላቸው በመከራ ሳይሆን በማድረግ ነው። ወንድ ደግሞ እየሞከርኩ ነው አይልም ሲል የኮሜዲያን ያሲንን ቪዲዮ በመቃወም ሐሳቡን ይቋጫል። ኮሜዲያን ያሲን በዚች ባጭር ቪዲዮ የኢትዮጵያን ሕዝብ ያለበትን የኑሮ ከፍታ እያለፈበት ያለውን የስቃይ ጉዞ የሚገልጽ የብዙሃኑን ጩኸት ነው የጮኸው። ሁሉም ሰው በየቤቱ ነገን ለማየት እየሞከረ ነው። እየሞከርኩኝ ነው በያሲን የብዙሃን ድምጽ። የዓመቱ በጥበብ የተሞላ ድንቅ መፈክር ነው የተሰጠን። እያንዳንዱ ሰው በራሱ መንገድ የሚታገልበት የግል ችግር አለበት። ሁላችንም እየሞከርን ነው። ሰው ላይ ከመፍረዳችን ወይም ከመውቀሳችን በፊት ህይወት በራሱ ምን ያህል ፈታኝ እንደሆነ ከግምት ውስጥ ማስገባት፣ ሁኔታውን እና ጥረቱን መገንዘብ ሰውኛ ነው። የሌሎችን ህይወት ሙሉ ገጽታ አናውቅም። የምናየው ማየት የፈለግነውን ወይንም ማየት የቻልነውን ትንሽ ክፍል ብቻ ሊሆን አይችልም። ሰዎች የተሳሳተ ነገር ሲያደርጉ ወይም ሲያቀታቸው ሁልጊዜ በቸለተኝነት ወይንም በክፋት ላይሆን ይችላል። ውስብስብ የሆነ ሁኔታዎች፣ የጀርባ ታሪኮችና የግፊት ምክንያቶች ውጤት ሊሆን ይችላልና የያሲኖን እየሞከርኩኝ ነው የዓመቱ ምርጥ በጥበብ የተሞላ መልእክት ነው። እርግጥ ይህ ድምጽ የብዙዎች ድምጽ ነው። ይህ ከብዙ ጥቂት ነው። ሌላውን ግን ቤት ይቁጠረው። እየሞከረን ላለነው ሁሉ ፈጣሪ መከራችንን እና መሻታችንን አይቶ ከማይጠቅመን በቀር ሁሉን ይፈጽምልን እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።